ሌላኛው ጥያቄ አፍንጫ መበሳት እንዴት ይታያል? የተወላገደ ጥርስንስ እንዲስተካከል ማሳሰር እንዴት ይታያል የሚል ጥያቄ ነው። ጥርሱ በጣም ከሆነ የተወላገደው ጥርሱ በጣም የተወላገደ በመሆኑ ምክንያት ከሰው ጋር በሚሆኑበት ጊዜ መሸማቀቅን ማፈርን የማስከተል ደረጃ ከደረሰ ማስተካከል ይቻላል፣ ችግር የለውም። የሚከለከለው ለውበት ብሎ ለውጦችን ማድረግ ነው። አማ እንደ ጉድለት እንደ እንከን የሚቆጠርና የሚያሸማቅቅን ነገር ማስወገድ አይብን ከማስወገድን የሚቆጠረው። አፍንጫው ተቆርጦ የነበረ ሰው ከብር አፍንጫ ሰርቶ ከጊዜ በኋላ ሽታ ሲያመጣ ከወርቅ እንዲያሰራ ነብዩ አለይሂ ሰላቱ ወሰላም እንደመከሩት ሐዲስ ላይ ተነግሯል። እንከንን ለማስወገድ ተብሎ ከሆነ የሚደረገው እንደሚቻል የሚያሳይ ነገር ግን ጥርስ ላይ ያለው ክፍተት መወላገድ ያን ያክል ከፍ ያለ ካልሆነ ለተጨማሪ ውበት ተብሎ ከሆነ የሚደረገው አስፈላጊ አይደለም። የአፍንጫ መበሳቱን በተመለከተ ሴቷ ያለችበት ሀገር ላይ የአፍንጫ መበሳት አፍንጫ ላይ ጌጥ ማድረግ የተለመደ ከሆነ ምንም ችግር የለውም። ጆሮ መበሳት እንደሚቻለው ሁሉ አፍንጫ መበሳትንም በዛ ላይ ቅያስ አድርገዋል በርካታ ፉቃሃዎች። በመሰረቱ ሴት ልጅ እንድትዋብ ሸሪዓ ይፈቅዳል፣ በትክክለኛው መንገድ እስከሆነ ድረስ የምትዋበው ለባሏ እስከሆነ ድረስ ተውባ ተገላልጣ ውበቷን ያሳየች እስካልሄደች ድረስ ባለችበት ሀገር ላይ ማድረግ የፈለገችው ነገር የሴት ውበት መሆኑ ሴት ልጅ ለውበት ብላ ማድረጓ የተለመደ መሆኑ እነዚህና መሰል የሆኑ ነገሮች ከተሟሉ አፍንጫ መበሳት ይቻላል። ሀገሩ ላይ ካልተለመደ አላማዋም በትክክለኛው መንገድ ለመዋብ ሳይሆን ሌላ ባዕድ እምነት ካላቸው የህንዱን እምነት ከሚከተሉ ሰዎች አሊያ ደግሞ ከአኽላቅና ከአደብ ካፈነገጡ መጥፎ አርአያዎች ለመመሳሰል ተብሎ ከሆነ የሚደረገው ይሄን ይከለከላል። በዘመናችን የነበሩ ታላላቅ ዑለሞች እንደነ ኢብኑ ባዝ፣ ኢብኑ ዑሰይሚን ሌሎችም አፍንጫን መበሳት ችግር እንደሌለው ጠቅሰዋል። ኢብኑ ዑሰይሚን ቢቀር የተሻለ ነው፣ ነገር ግን ሴት ልጅ ባለችበት ሀገር ላይ እንደ ውበት እንደ ጌጥ የሚቆጠር ከሆነ አፍንጫን መበሳት ችግር የለውም ብላ። ነገር ግን መስፈርቱን ልብ ማለት አለብን። አፍንጫዋን ተበስታ እዛ ላይ ጌጥ አድርጋ ፊቷን ገልጣ የምትሄድ መሆን የለባትም። ሴት ልጅ ፊቷ ላይ ተጨማሪ መዋቢያዎችን ካደረገች በኒቃብ ፊቷን መሸፈን ግዴታ አይሆንባትም የሚሉ ዑለሞች ዘንድም ቢሆን ፊቷን መሸፈን ይሄኔ ግዴታ ይሆንባታል። የተወሰኑ ዑለሞች ፊትን በኒቃብ መሸፈን ግዴታ አይደለም የሚል አቋም አላቸው። እንዲህ አይነት አቋም ካላቸው አንዱ አልባኒ ናቸው። ነገር ግን እሳቸውም ይሁን ሌሎች እንዲህ አይነት አቋም ያላቸው ዑለሞች ሴት ልጅ ፊቷ ላይ ተጨማሪ ጌጦችን ካደረገች፣ ከተኳኳለች፣ ከተቀባባች ይሄኔ ፊቷን መሸፈን ግዴታ ይሆንባታል ይላል። እዚህ ደረጃ እንኳ ባይደርስ ፊቷ ላይ ምንም አይነት ተጨማሪ መዋቢያዎችን ባታደርግ ፊትን መሸፈኑ በላጭ እንደሆነም ተናግረዋል። አልባኒ ራሳቸው ሴት ልጆቻቸውን ኒቃብ አስለብሰዋል፣ ከፈትዋ ተቅዋ አስበልጠዋል ሁሉ ተብሎላቸዋል። አሻሂድ እዚህ የተፈለገው ሴት ልጅ እንደዚህ አይነት መዋቢያዎችን ጌጦችን ካደረገች ይሄን የፊቷን መሸፈኗ ያለምንም ኺላፍ ግዴታ ይሆንባታል ማለት ነው። ለዛ በዲን ተፈቅዷል አፍንጫን መበሳት ብላ ሴት ልጅ አፍንጫዋ ላይ ጌጥ አድርጋ ፊቷን ገልጣ ሄደች እንደሆነ ይሄኔ ወንጀለኛ ትሆናለች። ሌላኛው ጥያቄ